ከነበርኩበት ህይወት ከፍታ ወደኩ። እኔ ኢማኑኤል ቦይ ነኝ። አፍሪካውያን ወጣቶች ከኔ ህይወት ተማሩ። በዓለም ላይ እጅግ የምታደንቋቸው ተጫዋቾች ሁሉ ጓደኞቼ ነበሩ። የማገኘው ገቢ በሚሊዮኖች የሚቆጠር ዶላር ነበር። መኪኖችን፣ መኖሪያ ቤቶችን አማርጬ ገዝቻለሁ። ዛሬ ግን በአንድ መልካም ጓደኛ ቤት ወለል ላይ የምተኛ፣ የልብሶችን ማጠቢያ ማሽን መግዣ አጥቼ በእጄ የማጥብ፣ 3 ልጆቼን ማግኘት የማልችል አሳፋሪ ሰው ሆኛለሁ። ባለቤቴ ሁሉንም ነገር ወስዳለች። ፈርም ስትለኝ የትም ሆኜ እፈርማለሁ። ምን ላይ እንደምፈርም አላውቅም። አሁን ሁሉን አጥቻለሁ። ለጋታ ሳራይ ስጫወት $8 ሚሊዮን ተከፈለኝ። 7 ሚሊዮን ለባለቤቴና ለልጆቼ ሰጠው። አሁን ከየትም ቢመጣ የእርዳታ እጅ ከተዘረጋልኝ እቀበላለሁ። ይህ ታሪክ ለአርሰናል፣ ለኮት ዲቫር ብሔራዊ ቡድን፣ ለሰንደርላንድ፣ ለጋላታ ሳራይ የተጫወተ ኢማኑኤል ኢቦይ ታሪክ ነው። ከ11 ዓመታት በፊት 2006 የአውሮፓ ቻምፒየንስ ሊግ የፍጻሜ ውድድር፣ የዓለማችን እጅግ ውድ ውድድር ፍጻሜ ላይ አርሰናል ከባርሴሎና ተገናኝተዋል። በዚያ ሚሊዮኖች በሚያዩት ተናፋቂ ፍጻሜ ላይ የመሰለፍ እድል ከነበራቸው ተጫዋቾች መካከል አንዱ ኢማኑኤል ኢቦይ ነበር። ለአርሰናል 7 ዓመታት ከዚያም ኮት ዲቫር ብሔራዊ ቡድን፣ ጋላታ ሳራይ፣ ሰንደርላንድ እጅግ ከፍተኛ ክፍያ $1 ሚሊዮን ተከፍሎ ተጫውቷል። ቅንጡ መኪኖችን እንደ ልቡ ገዝቷል። ማራኪ መኖሪያዎችን የራሱ አድርጓል። በእግር ኳስ ድህነት እስከ መጨረሻው የሚያሰናብት ሀብት ሰብስበዋል። የ34 ዓመቱ ኮት ዲቫራዊ ኢማኑኤል ኢቦይ አሁን $1 ሚሊዮን ባለቤትነት ወደ ችግረኛ ኗሪነት፣ ነጋ ጠባ ከሚናፍቀው የደስተኝነት ህይወት ራስን ለማጥፋት ወደሚያሰኝ ጨለምተኝነት፣ ከሳቂታነት ወደ አዘንቲነት ተሸጋግሯል። ሰው እንዳያየው የሚደበቅ ዘመናዊ መኪኖችን ተነጥቆ በህዝብ ትራንስፖርት ራሱን ደብቆ የሚንከራተት፣ ከተሟላው መኖሪያ ወጥቶ ከመልካም ጓደኛው ቤት ወለል ላይ ተኝቶ የሚያነጋ ከርታታ አሳዛኝ ሰው ሆኗል። የዓለም እግር ኳስ አፍቃሪዎችን በተለይ አፍሪካውያን እጅግ ያነጋገረው የኢማኑኤል ኢቦይ ታሪክ ለአፍሪካውያን ወጣቶች ከኔ ህይወት ተማሩ። በህይወቴ ሰርቼ ለፍቼ የማገኘው ገንዘብ ሁሉ የምታንቀሳቅሰው ባለቤቴ ኦሪል ነበረች። ሙሉ ትኩረቴ ጨዋታ ላይ ነው። ወደ ባንክ ለጥቂት ጊዜያት ይጃለሁ፣ ግን ባለቤቴ የምትለውን ለመፈጸም ነው። ፈርም ትለኛለች። ምን ላይ እንደምፈርም አላውቅም። እፈርማለሁ። ለአርሰናል ስጫወት ልምምድ ቦታ ላይ ሳይቀር መጣ ታስፈርመኛለች። እያንዳንዱ ፊርማ ባዶ እጄን የሚያስቀረኝ ፊርማ መሆኑን አላውቅም። የማገኘውን ገንዘብ ሁሉ ለሷ ልካለሁ። በቱርክ ለጋታ ሳራይ ስፈርም $8 ሚሊዮን ተከፈለኝ። 7 ሚሊዮንን ለባለቤቴና ልጆቼ ላኩኝ። ዛሬ ላይ ሁኜ ራሴን እንዲህ እለዋለሁ፣ ኢማኑኤል ለምን ይህን ቀድመህ አላሰብም እያልኩት በጸጸት ራሴን ገርፈዋለሁ። ሚሊዮኖች በኢቦይ ታሪክ አዝነዋል፣ ደንግጠዋል። ባለቤቱ ኦሪል በርት ሳንድ ኢቦይን በፍርድ ቤት ፈተዋለች። 3 ልጆች ቢወልድም የእግር ኳስ ኮከብን ንብረት ብቻ ሳይሆን በህይወት ከመኖር ተስፋ ጋር ማላይተዋለች። ፈጣሪ እንዲረዳኝ ብቻ ማጸናለሁ። በአእምሮዬ ከማስበው ክፉ ነገር ይጠብቀኝ። እኔ አሁን ደጋግሜ ወደ አእምሮዬ የሚያመጣው ነገር ራስን የማጥፋት ሐሳብ ነው። ያ በሜዳ ላይም ከሜዳ ውጭም ሲስቅ የሚታይ አፍሪካዊ ኮከብ አሁን ሳያቋርጥ የሚያለቅስ ተጫዋች ሆኗል። ሁሉም ንብረቱ ባለቤቱ ወስዳለች። የመጨረሻ መኖሪያ ቤቱን ለሚስቱ እንዲያስረክብ ፍርድ ቤት ወስኖበታል። አሳድገው ለፕሮፌሽናል እግር ኳስ ህይወት ስኬት ያበቁት አያቱ አማዱ በርቲኒ በካንሰር ህመም በቅርቡ አርፈዋል። ወንድሙ ንድሪ ሰርጂ በሞተር ሳይክል አደጋ ተለይቶታል። ኢማኑኤል ኢቦይ መሸከም ከሚችለው በላይ በህይወት እየተፈተነ እንደሆነ ይናገራል። የገዛ ቤቴን ለማትረፍ አቅም አጣሁ፣ ፈራሁ። ልብሶቼን መሸጥ አልችልም። በእኔ እየደረሰ ያለው ፍትሃዊ አይደለም። አብሮኝ የተጫወተውን ቴሪ ኦንሪ በቴሌቪዥን ቁጭ ብዬ ስመለከተው በሱ ስኬትን እደሰታለሁ፣ በራሴ ግን አፍራለሁ። አብሮኝ ከጎን የተሰለፈው የተጫወቱትንም ሆነ በተቃራኒ የተጫወቱትን ሳይ እኔ ራሴን እጠላዋለሁ፣ በራሴም አፍራለሁ፣ እጸጸታለሁ። ያስሚን ራዛቅ የምትባል በጎ ጓደኛዬ ቤት ልጆቿን ሳልረብሽ ወለል ላይ አድራለሁ። የቀድሞ የኒውካስትል ተጫዋች ሉዋ እና ያስሚን በህይወት መቆየት ምክንያት ናቸው። ክላራ ልጄ 14 ዓመቷ ነው። ማይቭ 12 ዓመቷ ነው። ሶስተኛው ልጄ ማቲስ ደግሞ 9 ዓመቱ ነው። ይደውሉኝ ነበር፣ አሁን አላገኛቸውም። ያለነሱ ደግሞ ፈተና ይከብዶኛል። በየቀኑ ልብሴን በእጄ አጥባለሁ። የልብስ ማጠቢያ ማሽን መግዛት የሚያስችል ገንዘብ የለኝም። እጆቼ የገበሬ እጅ ያህል መሻክረዋል። ሴት አያቴ ሁሉን አይነት ስራ እንድሰራ አስተምራኝ ማለፏ አሁን ጠቅሞኛል። ኢማኑኤል ኢቦይ የአርሴ ቬንገር ስልክ የለኝም። ወዳጆቼም አይደውሉልኝም። አብሮኝ የተጫወቱትን አላገኘውም። እኔ ከየትም ይሁን ከየት የሚዘረጋ እርዳታ እቀበላለሁ። ከሁሉ በላይ ስራ ባገኝ ደስ ይለኛል ሲል ተማጽኖ ያቀርባል። የተጫወትኩበት አርሰናል ሊረዳኝ ካሰበ በደስታ እቀበላለሁ። የእግር ኳስ ተጫዋቾች ማህበር ስራ ቢሰጠኝ ሳልንቅ እሰራለሁ። እጅግ ቢያሳፍርም አንገት ቢያስደፋም አብረውኝ የተጫወቱ ተጫዋቾች እንድረስልህ ቢሉኝ እርዳታቸውን ከመቀበል ውጭ አማራጭ የለኝም ሲል ይማጸናል። የኢማኑኤል ኢቦይ ታሪክ በርካቶችን አስደንግጧል። የጋላታ ሳራይ የአርሰናል ደጋፊዎች ጠንካራ ምላሽ እንዲያገኝ በማህበራዊ መድረክ እየወተወቱ ነው። የጋላታ ሳራይ ደጋፊዎች ኢቦይ አይዞህ ብቻህን አይደለም የሚል እንቅስቃሴ ጀምረዋል። የአርሰናል ደጋፊዎችም ክለባቸውን የቀድሞ ተከላካያቸውን እንዲረዳ በተለያየ መንገድ ጠይቀዋል። ቢልኮቭ የተባለ ደጋፊ ኢቦይ ይህን መከራ ብቻውን እንዲጋፈጥ መተው የለብንም፣ ማንም ሰው እንዲመሆን የለበትም፣ የአርሰናል ታሪክ አካል የሆነ ተጫዋች እንዲመሰቃየት የለበትም፣ የክለባችን ኃላፊዎች ኢቦይን ፈልጉት እርዱልንም ሲሉ የኢቦይ ተማጽኖ ተጋብቷል። አፍሪካውያን ኮከቦች፣ የዓለም ወጣቶች በሙሉ ከኔ ህይወት ትምህርት ወሰዱ። እያንዳንዱን የህይወት እርምጃችሁን በጥንቃቄ ተጓዙ። ፈጣሪ እንዲረዳኝ እንማጸናለን። ከዛ ባሻገር እስከ መጨረሻው ታገላለሁ። የኢማኑኤል ኢቦይ አሳዛኝ ህይወት